መድፈኞቹ አርሰናሎች ክረምት የዝውውር መስኮት ሁለተኛ ፈራሚያቸው ጋር ስምምነት ላይ ደርሰዋል። ክርስቶስ ዞሊስ አዲሱ መድፈኛ ለመሆን ተቃርበዋል። ሁለቱ ክለቦች አርሰናልና ክለብ ብሩጅ በተጫዋቹ ዝውውር ጉዳይ ላይ ስምምነት ደርሰዋል። አርሰናል ለክለብ ብሩጅ 40 ሚሊዮን ዩሮ እንደሚከፍለው ይጠበቃል። የተጫዋች የክለብ ብሩጅ ጊዜም ክብረ ወሰን የዝውውር ዋጋ የሰበረ ተጫዋች ሆኗል። ከዚህ በፊት ዲካትራሪ ወደ ኤሲ ሚላን 37 ሚሊዮን ዩሮ የተከፈለበት ሲሆን ክርስቶስ ዞሊስ 40 ሚሊዮን ዩሮ የተከፈለበት በመሆን የክለብ ብሩጅ የክለቡ ክብረ ወሰን የሰበረ ዝውውር ሆኗል። በተጨማሪም ደግሞ በግሪክ ታሪክም ውዱ ተጫዋች ሆኗል። በግሪክ ታሪክ ክርስቶስ ዞሊስ 40 ሚሊዮን ዩሮ የወጣበት የመጀመሪያው ክብረ ወሰን የሰበረ ተጫዋች ነው። በግሪክ ታሪክ ይሄን ያህል ገንዘብ ያወጣ አንድም ተጫዋች ካለመኖሩ ጋር ተያይዞ ማለት ነው። ባለፈው የውድድር ዓመት 22 ጎሎችና እንደዚሁም 25 አሲስቶችን በማድረግ የክለቡ ኮከብ ተጫዋች ተብሎ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ክርስቶስ ዞሊስ በአንድ የውድድር ዓመት እንግዲህ ከ48 የጎል ተሳትፎች በላይ የነበረው ተጫዋች ነው። በአጠቃላይ በ109 ጨዋታ 43 አሲስት እና 44 ጎል በማስቆጠር አስገራሚ ክብረ ወሰን ያለው ተጫዋች ነው። የ24 ዓመቱ ግሪካዊ ሊያንድሮ ትሮሳርድን በመተካት በቀጣይ ዓመት ለአርሰናል ግልጋሎትን የሚሰጥ ይሆናል። ከኢሊያን ሚሌ በኋላ አርሰናል ያስፈረመው ሁለተኛ ተጫዋች እንደሚሆን ይጠበቃል። ሁሉም ነገር አልቋል። የወረቀት ስራዎች ብቻ ነው የሚቀሩት። በጥቂት ቀናቶች ውስጥ የክርስቶስ ዞሊስ ዝውውር በአርሰናል በኩል ይፋ እንደሚደረግ ይጠበቃል። እንዴት አገኛችሁት? ክርስቶስ ዞሊስን ዝውውር ለአርሰናል ሊያንድሮ ትሮሳርድን ይተካል ብላችሁ ታስባላችሁ? አሳስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲቢ ስፖርት ነው።